ስንፈተ ወሲብ ምን ማለት እንደሆነ ታውቃለህ? በመጀመሪያ ደረጃ ስንፈተ ወሲብ ማለት አንድ ወንድ ወይም አንድ ሴት ለግንኙነት ያላቸው ፍላጎትና አቅም በተለያዩ ምክንያቶች ሲያንስ ነው። ያ ነገር ደግሞ 6 ወርና ከዛ በላይ ሲቆይ ሜዲካሊና ሳይኮሎጂካሊ ችግር አለ ተብሎ ይታሰባል። ስንፈተ ወሲብ ያለበት ወንድ ተነስቼ ሚስቴን ልድፈር አይልም። ለምን? አንደኛ ወይ የፍላጎት ማነስ ወይም የአቅም ማነስ ነው ያለው። ሲጀመር ሊደፍርም አይችልም ነው። ግን እንዴት አድርገህ ስንፈተ ወሲብንና ማሪታል ሬፕን እንዳገናኘው አላውቅም። ግን ማንኛውም አይነት ስንፈተ ወሲብ ያለባቸውን ወንዶች አይወክልም ንግግርህ። ወንዶች ላይ ይብሳል የስንፈተ ወሲብ አይነቶች ትላለህ። ያስተካክል ነው እሱ። ሴቶች ላይም ግን የሚያጠቃ የስንፈተ ወሲብ አይነት አለ። HSDD እንለዋለን ብዙ ጊዜ ሃይፖሴክሹዋል ዲዛየር ዲስኦርደር ወይም ለግንኙነት ያለ ፍላጎት ማነስ። ይህ አብዛኛው ጊዜ ሪሰርቾች እንደሚያሳዩት ሴቶችን የሚያጠቃ ነገር ነው። ለባሏ ፍላጎት ስለሌላት ነው፣ ባሏን ስለምትንቀው ነው፣ መስጠት ያለባትን ነገር መስጠት ስለማትፈልግ ነው አይደለም። ሆርሞናል ችግሮች አሉ። በጣም ሆርሞናል የሆኑ ክሪቸሮች ነን እኛ። ሁለተኛ ደግሞ ድካም ሳይኮሎጂካሊ ያለ ኢምፓክት አለ። ሶስተኛ ደግሞ ወሊድ የሚባለው እርግዝና የሚባለው ብልት አካባቢና ማህፀን አካባቢ የሚያደርገው ችግሮች ማለት ነው እስከ መጨረሻ ድረስ ለግንኙነት ያላትን እርካታ ሊቀንስባት ይችላል። ብዙ ሴቶችን የሚያጋጥም ነገር ነው ይህ። ወንድየው ተነስቶ ያለ ፍላጎቷ ግንኙነት እንዲያደርግ የሚፈቅድለት ነገር አይደለም። እንደውም ስንፈተ ወሲብ ቢገባ ማለት ነው ብዙ ወንዶችን በማህበረሰባችንና በሐኪሞቻችን ብዙ ጊዜ የማይነገር ነገር ስለሆነ ማለት ነው አሳቆ ከሴት ነው የሚያሸሸው። ትዳር እንዳይበተን ብለው ነው የሚሳቀቁት። ይሸሻሉ እንጂ አንድን ሴት ሊደፍሩ አይነሱም። ጆርዲ እንዳለችው ነው ስንፈተ ወሲብ በባልየውም በሚስትየውም በኩል ሊመጣ የሚችል ነገር ነው። ግን ያ ነገር ደግሞ በካፕልስ ካውንስሊንግ፣ በሕክምና፣ በምርመራ በብዙ አይነት ነገሮች መታከም የሚችል ነገር ነው እንጂ ማሪታል ሬፕ እና ፍቺ መፍትሄ አይደለም። ብልት አለመቆም ችግር ሊሆን ይችላል። ቶሎ መጨረስ ሊሆን ይችላል። ወይም ዘግይቶ መጨረስ ሊሆን ይችላል። ወይም የፍላጎት ማነስ ያለባቸው ክላይንቶች ማለት ነው ሚስቴ አሳዘነችኝ፣ ትዳሬን እሷ ናት የያዘችው፣ ስለምትወደኝ ጥሩ ሴት ስለሆነች ነው እንጂ ትታኝ የማትሄደው፣ ብዙ አይነት ነገሮች እየተሳቀኩኝ ነው፣ ትዳሬ ሊበተንብኝ ነው እንጂ ብሎ ተነስቶ ሊደፍር አይነሳም። በቤታቸው ታምቀው ተናስተው ሳያወሩበት ሳይታከሙበት ሕክምና ሳያደርጉበት አምቀው ከተቀመጠ በኋላ ነው ትዳር የሚበትነው። መፍትሄዎች አሉት። ላይ ሆርሞናችሁ ቼክ ተደርጎ ሆርሞን ላይ ያለ ችግር ካለ እሱ መፍትሄ ይፈለጋል። ስቲች ምናምን ተፈቶባችሁ እዛ አካባቢ የእርካታ ወይም የህመም ነገር እየተሰማችሁ ከሆነ እሱ መስተካከል ይችላል ማለት ነው። በሌላ በኩል ደግሞ ወንዶች ሆርሞን ላይ ችግር ሊኖር ይችላል፣ ሳይኮሎጂካል ችግር ሊሆን ይችላል፣ ነርቮች ላይ ችግር ሊሆን ይችላል። እሱ ደም ምርመራ ተደርጎ ሳይኮቴራፒ የሚያስፈልጋችሁ ከሆነ ሳይኮቴራፒ፣ መድኃኒት መርፌ የሚያስፈልጋችሁ ከሆነ መርፌ፣ ሁሉ ነገር አቬይለብል ነው፣ ይታከማል። ማንኛውም ስንፈተ ወሲብ ያለበት ወንድ ሚስቴን ልደፍራት ምክንያቱ አለኝ ብከስ እኔ ስንፈተ ወሲብ ስላለኝ እሷ ትታኝ ትሄዳለች። አልገባኝም እኔ ሲጀመር ሎጂኩ። ስንፈተ ወሲብ ኖሮባችሁ ቤታችሁ የተቀመጣችሁ ብዙ ጊዜ ሕክምና የለውም ምናምን ብላችሁ ትዳራችሁ ውስጥ እፍን አድርጋችሁ የተቀመጣችሁ ትዳር ለመፍታት ደረጃ እየደረሳችሁ በወንድም በሴቱም በኩል ማለት ነው መስተካከል የሚችል ነገር ነው። ስለዚህ በዚህ ጉዳይ መታከም የምትፈልጉ ከሆነ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ግን ሴትን አስገድደው አልጋ ላይ ማስወጣትና ፍቺ መፋታት መቼ መፍትሄ አይሆንም። ባይ ባይ።